እሱ ደግሞ ምን ማለት ነው? ምክንያቱም አንተ ሴረኛና ሴሰኛ ሰው እንደሆንክ ስለማውቅ ልጅቷ ልትደፍራ ስትል ግንባርህን መታ ነፍሷን ለማትረፍ እንደሸሸች ስለማውቅ። ምን ነው ራስህ አቅድ የነበረውን ነው እንደ እየነገርከኝ ያለው? አሁን ከተናገርኩት ውስጥ አንድም ውሸት የለበትም። እኔ እንደውም ገለህ ደብቀሃታል ብዬ ነበር። አንተ ግን አፍህን ዝጋ አንተ ውርጋጥ! ምን ነው እንደኔ ደፍሮ የሚናገር ሰው ስለሌለ ነው? ልጅቷ ትገኝ እንጂ አንተም ከሳምንታት በፊት የነበርክበት ዘብጥያ ነው ማስወረውብህ። አንተ ደግሞ የዛኔ የመኖርህ ነገር እንዳንተ ዛቻና ማስፈራሪያ እኮ ቢሆን ኖሮ ድሮ በጣም ድሮ ነበር የሞትኩት። ውጣልኝ! ተነስ ውጣልኝ! እመኔ መክሊት እስክትገኝ ድረስ ብቻ ነው። እናቴ የት ሄድሽብኝ? ልጅብ ሰጥሽኝ ሄድሻለሁ። አሁን እሺ ማን አለ? ወዴትስ እሄዳለሁ? ያለ አንቺ እንደዚህ ሆነ ህይወት። እኔ እኮ ሲወደን የምችለው መስሎኝ ነበር፣ ግን አቃተኝ። ወይኔ አምላኬ! ኪሩ እሺ ምን አለክ? ምን አፋለውና ምን ይላል እሱማ። እኔ ግን ደርሼበታለሁ። ምንድን ያደረጋት? እሺ ንገረኝ ኪሩ። እኔ እኮ ልቤ ባፌ ልትወጣ ነው። እባክህ ንገረኝ። ሊደፍራት ሲል ግንባሩን መታው አምልጣና ሸሽታ ነው ሄደችው። ምን? አቤት አቤት አቤት! የኔ ጌታ ስንቱን ታሰማኛለህ። አሁን እሺ ምን ይባላል? የኔ ምስኪን ትርሲስ ላይ ሊያደርግ ሲሞክር የነበረውን ነገር እዚችም ላይ ደገመው። ምን? ትርሲትም ላይ ሞክሮ ነበር እንዴ? አዎ እኔ አይደለሁም እንዴ ደርሼ ያስጣልኳት? ሁሌም እንደዛ ተነበርኩ። አይ 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 የእናቴን ቀን ይስጠኝ እሰራለታለሁ። ወይኔ! እሺ አሁን ምንድነው መፍትሄው? ኪሩ እባክህ እቺ ልጅ የሆነ ነገር ራሷን ሳታደርግ እንድረስላት። እቺ ልጅ በእናቷ ቤት የለመደች ልጅ እንዴት ነው ጎዳና ላይ የምታድረው? ወይ ሶሻል ሚዲያ ላይ ፖስት አድርገን እናፈላልጋታለን። እኔ በምንም መንገድ ይሁን ብቻ እንድትገኝልኝ ነው የምፈልገው። አይ አንተ ምን አዲስ ነገር አለ? ምንም አዲስ ነገር የለም ጋሽ። ለመፈለግም ለማግኘትም ሞከርኩኝ፣ ተንከራተትኩ፣ ግን ምንም ላገኛት አልቻልኩ። እና አላገኘኋትም ብለህ ቤት ገብተህ ተኝተህ ነው? ታዲያ ምን ላድርግ ጋሽ? መቼስ ውጭ አላድር። እኔ ግርማ አዝዤ እንዴት አባ ነው ውጭ ማታድረው? እንዴት አይነት ንቀት ነው ያሳደርከው አንተ? ኧረ ንቀት አይደለም ጋሽ፣ ያው እነሱ ከየትም ስለማያገኟት ሲነጋ ብፈልጋት ይሻላል ብዬ እኮ ነው። ትሰማኛለህ? ኪሩቤል ምን እንደተፈጠረ ጠርጥሯል። እሱ ቀድሞ አገኛት ማለት ልጅቷን እንደ መሳሪያ ነው የሚጠቀምብኝ። ስለዚህ መፍጠን አለብን ጆኒ፣ መፍጠን አለብን።
ማዘር እንዴት አደርሽ? እዚሁ ቆሜ ምን? ቆይ ስንት ሰዓት ነው? በቃ ሂጂ ልፈልጋት መጣሁ። እሺ በሊቅና እንግዲህ አሜን። አይሻር ለዚህ ጨካኝ አባትሽን ስራ ኪሩቤል እርግጠኛ ባልሆንክበት ነገር ላይ አታውራ። ደግሞ ሰምቻለሁ ሰራተኞች ከቤት ወጣ ሲሉ ደላሎች አግባብተው የተሻለ ክፍያ ያለ የተባለበት ቤት እንደሚወስዷቸው። ይሄኔ እሷ አንዱ ቤት ተቀጥራ ነው የሚሆነው። እኔ ደግሞ እንደዛ እንዳልሆነ 200% እርግጠኛ ነኝ። አሁን አንተ ይሄንን ነገር ምክንያት አድርገህ ከአባቴን ደግመህ ለማሳሰር ነው አይደል የምትሯሯጠው? እኔ አይደለሁም አባትሽ ራሱ ነው ለመታሰር እየተሯሯጠ ያለው። አንቺ ግን ምን አይነት አረመኔና ጨካኝ ሴት ብትሆኚ ነው አባትሽ ሌላ ሴት ለመድፈር እየሞከረ እንደሆነ እንኳን አውቀሽ አሁንም ሽንጥሽን ገትረሽ የምትከራከሪለት? ምን? ስለምን መድፈር ነው የምታወራው? ታዲያ ስለምንድን ነው አንቺ ስታወሪ የነበረው? እኔማ መክሊትን ከዚህ ቤት ያስወጣት አባቴ ነው ስላላችሁ ነበረ። አሁን ደግሞ እሱን የደፈራት እያላችሁ ነው። ፈጣሪ ብሎ በህይወት ከተገኘች ከራሷ አንደበት ትሰሚዋለሽ። አንቺ ግን ምን አይነት ጨካኝ ሴት ነሽ? በራስሽ ላይ እንዲደረግ የማትፈልጊውን በሌላ ሴት? መቼም አንድ ሰራተኛ ጠፋች ብለሽ ቆሜ ነው ያደርኩት አትይኝም አይደል? ምንድነው ደርሶ ለማንም እንዲሞት? ሲጀመር እሷ ማንም አይደለችም።
ሲቀጥል ደግሞ በአንተ ሴሰኝነት ምክንያት አንድ ነገር ትሆንና እናያለን። ምን ልታሳስርኝ? እኔን ልታሳስርኝም ሆነ ልታርቅኝ እንደማትችይ አሳይቼሻለሁ መቼም። እሱን አብረን የምናየው ይሆናል። ለአምሮት ልክ ናት ማለት ነው። ምኑን? እች ልጅ ሰራተኛ ብቻ አትመስልም። እስኪ ራስሽን ተመልከችው። ከትርሲት በላይ እኮ ነው እየተጨነቅሽላት ያለሽው። አየህ፣ አንተ አይምሮህም ልብህም ከአለት ስለተሰራ ለማዘን የሰው ልጅ ብቻ መሆን በቂ መሆኑ አልገባህም ማለት ነው። ግድ የለም፣ ነገሩን ስደርስበት ይገባኛል። ዛሬም ሰራተኛውን ፍለጋ ላይ ናችሁ? አዎ። እሷ ከተገኘች በኋላ ግን አለቃህን ወህኒ ነው ማስወረውርልህ። ይሄ ያየሁት ነው መበቀል የምፈልገው ምናምን የምትለውን ሳይንስ አልቀበለም። እሺ፣ እሱንማ በጭራሽ ልታደርገው እንደማትችል ደግሞ ነው እነግርሃለሁ። አንተ ደግሞ በጭራሽ ልታስቆመኝ እንደማትችል ደግሜ እነግርሃለሁ። ኪሩቤል አትርሳ፣ ቃል አለን። ነፍስ እስከ መጠፋፋት ልንደርስ እንችላለን። ስማ፣ ከማን ጋር እያወራህ እንደሆነ ረስተዋል መሰለኝ። መጥፎ ነገር እንዳደርግ እንዳታስገድደኝ። አንተም መጥፎ ነገር እንዳደርግ አታስገድደኝ።